ማለት ነው። ከዚህ ሰሞን ሄርሜላ ከመጥፋቷ ከሁለት ቀን በፊት ጀምሮ ምናምን ደብሮኛል፣ ከፍቶኛል ምናምን ብሎ ሲናገር ነበረ። ዴቭ ጠይቆት ነበረ፣ ሩትዬ ጠይቃው ነበረ። እንደውም የአንገት አብሉን ካስታወሳችሁ ደብሮሃል፣ አንተን ከፍቶክ ማየት አልፈለገ የሚያስደስት ነገር ለማድረግ ሙከራ እያደረግኩ ነው፣ ከድብርት እንድትወጣ ልጅንም መተ ማየት አቆመሃል፣ ምን ሆነክ ነው? ሰሞኑ ምን እያሰብክ ነው? ብለው ሲያስጨንቁት ነበርና አብርሃም ደግሞ ምንም ነገር መናገር አልፈለገም። አንዳንዴ ለሰው የምትናገሩትና የማትናገሩት ነገር አለ፣ ይሄን ደግሞ እኔ መናገር አልችልም ብሎ በግልጽ ነበር የመለሰው ማለት ነው። ከዛ ሄርሜላ ከዛ በኋላ እንደውም ለምን አብሉን ተቀበልክ፣ ለምን ሩታን ለብቻ ታገኛታለህ ምናምን ብላ ተቆጥታ ትመጣለች ብለን ስንጠብቅ ነበር አይደለ? ሁላችንም ማለት ነው። ነገ አብሉን ከሄርሜላ ጋር መጥቶ ይመልሳሉ ብለን ስንጠይቅ ነበረ ግን መጥቶ አልመለሰችም ማለት ነው ከዛ በኋላ። ስለዚህ አብርሃም እንደዛ ያዘነው እንደዛ ልቡ የተሰበረው ሄርሜላ እንደምትሄድ ስለሚያውቅ ሄርሜላ እንደምትጠፋ ስለሚያውቅ ነበረ ያኔ ዝም ያለው ማለት ነው አይደለ? እንጂ ምን ተፈጥሮ ነው? ከዛ ሄርሜላ በማግስቱ ምናምን አብርሃም እንደዛ ተደብሮ ተከፍቶ ምናምን ሄርሜላ በድንገት ጠፋች ተባለ አይደለ? በዛሬ ደግሞ ኤፍሬም ነው ይዟት በዛው የቀረችው እንኳን እንዳይባል ኤፍሬም ይዘዋት ነው በዛ የቀረችው እንዳይባል በማግስቱ ከኤፍሬም ጋር ተገናኝቶ በሰላም ሲያወሩ ነበር። ቪዲዮ ሰርቶ ነበር አይደለ? ከኤፍሬም ጋር ማለት ነው። ሄርሜላን አታገኛት ከዚህ በኋላ ብሎ ነግሮት ነበር እና አላገኛትም፣ አንተም ማትፈልግ ከሆነ ሄርሜላን አላገኛትም ብሎ ነበር። ስለዚህ ሄርሜላ ከዛ በኋላ ከአብርሃም ጋር ተገናኝታ ከኤፍሬም ጋር እንደተገናኘች ነግራው ነበረ ማለት ነው። ስለዚህ ይሄንን የኛ ድራማ እንደሆነ ማወቅ የምንችለው ሄርሜላ በዚሁ ልትሄድ ነው፣ ልትጠፋ ነው፣ አትመጣም። በቃ አለቀ። ሄርሜላ ለመጥፋት ወይም ደግሞ ወደ ባሏ ወደ ልጆቿ ልትመለስ ነው ማለት ነው። ባሏ ተቆጣ፣ ከዚህ በላይ ይበቃል፣ በቃ ዶላር ከዚህ በኋላ በራሳችን ሰርተን እናመጣለን ብሎ ስለነገራቸው ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም፣ ሁሉ ሰላም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። የመዳም ቅመሞችዬ፣ የወሩትዬ እህቶች፣ የኔ ጀግኖች ማለት ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰቡ ነው የብር ማለት ነው። እና እኔ የአብርሃም ነገር እየገረመኝ ነው፣ ለዛ ብዬ ነው። በዛ ደግሞ እያለቀሰ የሷ ፎቶ ለጥፎ እየዘፈነላት ነው። ትላንትና ደግሞ ነሩትዬ ትላንትና ባረጉት ነገር ዛሬ እቺ ልጅ ምን አለችኝ በሉ። ፖሊስ እና እንዴት በጠፋ ሰው ላይ እንደዚህ ታላግጣላችሁ? የሷ ፎቶ እንደዚህ እያላገጡ ነው። የምጠረጥርም ደግሞ እነሱ ነው። ግን የልጄ እናት ስለነበረችና ስለሆነችና ወንድሜ ስለሆነ ዝም ብዬ ነበረ። ግን ከዚህ በኋላ ደግሞ ዝም ማለት አልፈልግም። የጠፋችሁ ፍቅረኛ የወደፊት ሚስቴ ነች ብሎ ያመለክታል። ከዛ ዛሬ ለምን የጠፋ ሰው ላይ ታላግጣላችሁ? ለምን ፎቶዋን ይዛ እንደዚህ አረጋችሁ? በማለት ፖሊስ ይመጣል ማለት ነው። ይሄን ደግሞ ታያላችሁ። እውነት ነው፣ ድራማ ነው አይደለም እንዴ? ድራማ እኮ ነው። ድራማውን ለማሳመር ደግሞ አሁን ለምሳሌ ከትላንት ወዲያ ትላንት ምናምን ፖሊስ ማምጣት አይችልም ነበር። ለምን? ምንም ማስረጃ የለውም። ምንም በሰው ንግግር ማታ መተት አስደርጋበታለች በተባለው መሰረት አሁንም ሄርሜላ እሷ ናት ያገተችው ተባለ። በኮመንት መሰረት ነው አብርሃም መጥቶ እነ ሩትዬ እናንተ ናችሁ ያገታችኋት፣ እናንተ ናችሁ የያዘችኋት ብሎ አካኪ ዘራፍ ላይ ነበረው። ስለዚህ ትላንትና በተደረገው ነገር ዛሬ ፖሊስ ማምጣት ይችላል። ለምን? የማያገባቸው ከሆነ ዝም ማለት ይችላሉ። ማለቴ በህግ ማለት ነው። በጠፋ ሰው ላይ እየሳቁ ምናምን ነው ቪዲዮን የሰሩት፣ እየዘፈኑ ምናምን ቪዲዮ ስለሰሩ ቪዲዮ ደግሞ የሚታይ ነገር ስለሆነ ለድራማው ድምቀት ዛሬ ፖሊስ ይመጣል። አይዲያ ማለት ነው። ገባችሁ አይደለ? እኔ እንደዛ ነው መስለኝ። ሄርሜላ አልጠፋችም፣ በቃ አለቀ ባጭሩ ነገር።